ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው መካከለኛው ምስራቅን የተመለከቱ ፈጣን ወቅታዊ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። ቀድመው ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና መረጃዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና እንደተፈራው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦራቸውን ወደ ኢራን ለማዝመትና የኢራንን የተወሰነ ክፍል ለመቆጣጠር እንዳቀዱ ተሰማ። አክሲዮስ የዜና ወኪል እንደሚለው ከሆነ የሆርሙዝ ጥምረት የተሰኘ ሆርሙዝን የሚያስመልስ የተለያዩ ሀገራት ጦራቸውን እንዲያዋጡና ህብረት መስርተው ወደዚያ እንዲዘምቱ ለማድረግ የተለያዩ ሀገራት መሪዎችን እያስጨነቁ እንደሆነ ተዘግቧል። ከዚህም ባሻገር አሜሪካ የራሷን ጦር አዝምታ የተወሰነውንና በሆርሙዝ ሰርጥ አቅራቢያ ያለውን የኢራንን ክፍል ለመቆጣጠር እንዳቀደችም ተዘግቧል። ይህንን ጉዳይም ተከትሎ ደግሞ እስራኤል 450 ሺህ ተጠባባቂ ወታደሮቿን በአስቸኳይ ጠርታለች። ይህም በሊባኖስ ለምታደርገው የእግረኛ ኦፕሬሽንና እንዲሁም በኢራን ይደረጋል ለተባለው ዘመቻ ሳይሆን እንዳልቀረም ተዘግቧል። በሌላ በኩል ደግሞ የኢራን አብዮታዊ ዘብ 55ኛ ዙር የበቀል ጥቃቱን ምሽቱን መጀመሩን ይፋ አድርጓል። በጥቃቱም የእስራኤል ዳዊት ቤንጉሪዮን አውሮፕላን ማረፊያን ጨምሮ የተለያዩ ኢላማዎችን በእስራኤል ውስጥ እንደሚመታ የዘገበ ሲሆን ከዚህም ባሻገር የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ባህሬን ደግሞ እንዲሁ ቋሚ የጥቃቱ ኢላማዎች እንደሆኑ ገልጿል። ጥቃቶቹ መፈጸም ጀምረዋል። ምሽቱን ዝርዝር መረጃውን የማስደምጣችሁ ነው የሚሆነው። በሳይበሩ ምህዳርም እንዲሁ ከፍተኛ ጥቃቶች ከአሜሪካና እስራኤል ኢራን ላይ የሳይበር ጠለፋ እየተካሄዱ ሲሆን የኢራን የመረጃ ጠላፊዎችም በተመሳሳይ በአሜሪካ ኩባንያዎች ላይ ከባድ የሚባል ጠለፋ እያደረጉ ነው። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ መረጃዎችን ዝርዝር አብረን እንከታተለው። በቅድሚያም እንደተፈራው አሜሪካ የእግረኛ ሰራዊቷን ወደ ኢራን ልታዘምት እንደሆነ ተሰማ። አሜሪካ እግረኛ ሰራዊቷን አዝምታ የካርል ደሴትን የነዳጅ ማዕከልን ለመቆጣጠር እንዳቀደች ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥን በኃይል ለማስከፈት የዓለምን ኢነርጂ ፍሰትንም ለማስቀጠል በሚል የተለያዩ መሪዎች ጋር በመደወል የሆርሙዝ ጥምረት የተሰኘ አዲስ ዓለም አቀፍ ወታደራዊ ስብስብ ለማቋቋም በከፍተኛ ፍጥነት እየሰሩ እንዲሁም የኔቶ አባል ሀገራትን እያስጨነቁ መሆኑን አክሲዮስ የዜና ወኪል ዘግቧል። ኢራን ስትራቴጂካዊ በሆነው በዚህ የውሃ መስመር ላይ የጣለችውን እገዳ የነዳጅና የጋዝ ዋጋን በከፍተኛ ሁኔታ እንዲንር ያደረገው ሲሆን ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው እንዳስታወቁት ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ፣ ብሪታንያ በዚህ ጥምረት ውስጥ እንዲሳተፉ የራሳቸውን የጦር መርከብና ወታደሮቻቸውን እንዲልኩ ግፊት እያደረኩ ነው ብለዋል። ትራምፕ አብዛኛው ነዳጅ ወደኛ ሳይሆን ወደ እነሱ ነው ሄደው ስለዚህም ዋጋው እንዲቀንስ ከፈለጉ እኛን ማገዝ አለባቸው። ለዚህ ነው የሆርሙዝ ጥምረት የተሰኘ አዲስ ወታደራዊ ስብስብ እያቋቋምን የምንገኘው ብለዋል። ይህ ከተሳካልኝ በአጭር ቀን ውስጥ የማሳካው ይሆናል፣ ሆርሙዝን አስከፍታለሁ ብለዋል። ከዚህም በተጨማሪ ዋይት ሀውስ የኢራንን ዋነኛ የነዳጅ ኤክስፖርት ማዕከል የሆነችውን የካርጎ ደሴትን በወታደራዊ ኃይል ቁጥጥር ስር ለማዋል እያሰበ መሆኑም ተዘግቧል። ኢራን በመርከቦች እንቅስቃሴ ላይ የጣለችውን ገደብ የማታነሳ ከሆነ አሜሪካም ከነገ በስቲያ ጀምሮ የምድር ጦር በማዝመት ይህንን 90% የሚሆነውን የኢራን ድፍድፍ ነዳጅ የሚያስተናግደውን ተርሚናል በወታደር ቁጥጥር ስር ለማዋል ልትገደድ ትችላለች ብለዋል። ይህ እርምጃ በሁለቱ ሀገራት መካከል ያለውን ጦርነት ወደማይመለስ አውዳሚ ሁኔታ ሊያሸጋግረው የሚችል ትልቅ ወታደራዊ እርምጃ ተደርጎ ተቆጥሯል። ትራምፕ የኔቶ አባል ሀገራትን በዚህ ዘመቻ ካልተባበሩ ኔቶን ወደፊት አፈርሰዋለሁ ሲሉ እስከ መዛትም ደርሰዋል። ትራምፕ እግረኛ ሰራዊታቸውን ወደ ኢራን እንደሚያዘምቱ በዛቱ በሰዓታት ውስጥ ደግሞ እስራኤል 450 ሺህ ተጨማሪ ተጠባባቂ ወታደሮቿን አስቸኳይ ኑ ስትል አስቸኳይ ዘመቻ ልትሰጥ መጥራቷ ተዘግቧል። ወታደሮቿንም ወደ ሊባኖስና ወደ ኢራን ልታዘምታቸው እንደሆነ ነው የሚዘገበው። እንደ ሚድል ኢስት ሞኒተር ዘገባ ከሆነ የእስራኤል መንግስት በሊባኖስ ላይ ሊያካሂደው ላሰበው የምድር ወረራና ትራምፕ ላቀዱት የኢራን ወረራ ወደ 450 ሺህ የሚጠጉ ተጠባባቂ የነበሩ የእስራኤል ወታደሮች መጥራቱ ነው የተዘገበው። የእስራኤል ብሔራዊ ቴሌቪዥን እንደዘገበው ከሆነ ይህ መጠነ ሰፊ የሰራዊት ስምሪት በአሁኑ ወቅት ካለው የ260 ሺህ ወታደሮች
በእጥፍ ገደማ የሚጨምር ሲሆን ወታደራዊና የደህንነት ተቋማቱ ጥያቄውን ለመንግስት ያቀረቡ ሲሆን በሚቀጥለው ቀናትም ለከፍተኛ ሚኒስትሮችና ለክኔሴት ወይም ለፓርላማ የውጭ ጉዳይና የመከላከያ ኮሚቴ ቀርቦ በጉዳዩ ዙሪያ ይጸድቃል ተብሎ ይጠበቃል። ይህ እርምጃ የተወሰደው በሊባኖስ ድንበር ላይ ያለውን ውጥረት በከፍተኛ ሁኔታ በናረበትና እስራኤልም የተወሰነ ወታደራዊ ኃይሎቿን ወደ ሊባኖስ አዝልቃ ካስገባች በኋላ ነው። በሊባኖስ የሚገኘው ሄዝቦላና እስራኤል እያደረጉት ያለው የድንበር ላይ የተኩስ ልውውጥ ወደ ሙሉ ጦርነት እያመራ ሲሆን በዚህ ወቅትም ይህ የ450 ሺህ የእስራኤል ወታደሮች ጥሪ ቀጠናውን ወደ ሌላ አስከፊ ምዕራፍ እንደሚጨምረው ነው እየተዘገበ የሚገኘው። የሆርሙዝ ወሽመጥ መዘጋቱ ዓለምን ክው አሰኝቷል። የዓለም የነዳጅ ዋጋ በየደቂቃው ወደ ላይ እየወጣ እየጨመረ ነው። አውሮፓ ሀገራትም ደግሞ የራሳቸውን መንገድ ለማማተር እየሞከሩ ነው። ትራምፕን ጥሪ ሳይቀበሉና ከአሜሪካ ጎን ሆነው ሳይዘምቱ እንዴት አድርገው የሆርሙዝ ሰርጥን ማስከፈት እንደሚቻል ለመነጋገር አውሮፓ ህብረት አስቸኳይ ስብሰባ ጠርቷል። የአውሮፓ ህብረት አባል ሀገራት በፋርስ ባህረ ሰላጤው ጦርነት ምክንያት የተዘጋውን የሆርሙዝ ወሽመጥን ለማስከፈት ምን ማድረግ እንደሚቻል ለመነጋገር እንደሚሰባሰቡ ነው የውጭ ፖሊሲ ኃላፊው ማምሻውን መግለጫ የሰጡት። ካያ ካላስ በብራሰልስ ከሚካሄደው የአውሮፓ ህብረት የውጭ ጉዳይ ስብሰባ አስቀድመው የሆርሙዝ ወሽመጥን ክፍት ሆኖ መቀጠሉ ለእኛም ከፍተኛ ጥቅም አለው፣ ተዘግቶ ኢኮኖሚ የሚባል ነገር የለም ብለዋል። በዚህ 20 በመቶ የሚሆነው የዓለም ነዳጅ በሚያልፍበት የውሃ አካል ጦርነት ከተጀመረበት ጊዜ ጀምሮ ለማለፍ የሞከሩ በርካታ መርከቦች ጥቃት ደርሶባቸዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የአሜሪካ አጋሮች የመተላለፊያውን ደህንነት ለማረጋገጥ ድጋፍ ካላደረጉም ለኔቶ የወደፊት ዕጣ ፈንታ በጣም መጥፎ ይሆናል፣ ኔቶን እበትነዋለሁ ብለዋል። ይህንን ተከትሎ ነው አውሮፓ አስቸኳይ ስብሰባ የጠራችው። ይህ በዚህ እንዳለ ኢራን 55ኛ ዙር ያለችውን የበቀል ጥቃት ዛሬ ማምሻውን በከፍተኛና በተጧጧፈ ሁኔታ ከፍታለች። የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 የተሰኘ ዘመቻውን የእስራኤሏን ሰፊ ከተማ ቴልአቪቭን ጨምሮ ዳዊት ቤንግሪዮን አየር ማረፊያን በውስጡ የሚገኙትን የተለያዩ ማዕከላትንም ኢላማ ያደረጉ 55ኛ ዙር የድሮንና የሚሳኤል ጥቃቶችን ምሽቱን መፈጸም እንደጀመረ ገልጿል። በዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል የእስራኤል የኤሮስፔስ መሳሪያዎች ማምረቻ እንዲሁም የአውሮፕላን ነዳጅ መቅጃ የእገዛ ማዕከላት እንደሚገኙበት አብዮታዊ ዘቡ ምሽቱን ባወጣው መግለጫ ላይ ገልጧል። በዚህ ዘመቻ ፋታህ፣ ኤማድ፣ ቋድር ሃይፐርሶኒክ ሚሳይሎች እንዲሁም አውዳሚ ድሮኖችም ጥቅም ላይ እንደዋሉም ነው አይአርጂሲ ምሽቱን የገለጸው። አብዮታዊ ዘቡ አክሎም አልደሃፋር በተሰኘው የአየር ኃይል ጦር ሰፈር፣ ጁፍዳር በተባለው የባህር ኃይል የጦር ሰፈር እንዲሁም ሼክ ኢሳ የአየር ክፍል ጦር ሰፈር እነዚህ ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትም ኢላማ ማድረጉንም አስታውሷል። በጦር ሰፈሮቹ የሚገኙ የአሜሪካ ይዞታዎች ከተመቱባቸው መሳሪያዎች መካከል ፋታህ፣ ዙልፋቄር፣ ደዝፉል የመካከለኛ ርቀት ሚሳኤሎችም ተጠቅሰዋል። ስማርትና አውዳሚ ድሮኖች ጥቅም ላይ እንደዋሉ የኢራን አብዮታዊ ዘብ ምሽቱን ባወጣው መግለጫ አስታውቋል። ከተባበሩት አረብ ኤሚሬትሶች ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኘው አልደሃፍራ የአየር ኃይል የጦር ሰፈር የኤሚሬቶች አየር ኃይል የውጊያ እዝና የአሜሪካ አየር ኃይል ዋና መስሪያ ቤትንም እዚሁ ጥቃት ላይ ዋና ኢላማ እንደሆነ ተዘግቧል። በባህሬንም በተመሳሳይ የሚገኘው ጁፍኤር የባህር ኃይል የጦር ሰፈር ውስጥ ደግሞ ዩኤስ ፊፍዝ ፍሊት የተሰኘ የአሜሪካ የጦር መርከብ ማረፊያ ነው። ሌላኛው የኢራን ኢላማ ሼክ ኢሳ የአየር ኃይል የጦር ሰፈርም በባህሬን ውስጥ የሚገኝ ወታደራዊ አየር ማረፊያ ሲሆን ኢራን በዛሬው ዕለት ኢላማ አድርጌያቸዋለሁ ካለቻቸውና ሚሳኤሎችና ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን ከተኮሰችባቸው ቦታዎች ዋናው ነው። በሌላ በኩል በዛሬው ዕለት የአሜሪካና የእስራኤል ተዋጊ ጀቶችም በምስራቃዊ ቴህራን በሚገኙ አካባቢዎች ላይ ከባድ የተባለ ውድመት ያስከተለ ጥቃት መፈጸማቸውን የኢራኑ ፋርስ የዜና ወኪል ዘግቧል። በሌላ በኩል እየተካሄደ ያለውን ጦርነት ለማስቆም የተለያዩ ሽማግሌዎች በመሃል ገብተው ሊያሸማግሉ ቢሞክሩም ሁኔታው ግን ተስፋ አስቆራጭ እንደሆነ እየገለጹ ነው። አሜሪካና በኢራን መካከል አሸማጋይ ሆነው የገቡት የኢንዶኔዥያው ፕሬዝደንት የሰጡት መግለጫ ዓለምን ተስፋ ያስቆረጠ ሆኗል። ኢራን 2 ጊዜ ተታልያለሁ በአሜሪካ ከዚህ በኋላ ከአሜሪካ ጋር ቁጭ ብሎ ለመደራደር ምንም አይነት ፈቃደኝነት የለኝም ስትል ለአሸማጋዩ የኢንዶኔዥያው ፕሬዝደንት እንደነገረቻቸው የኢንዶኔዥያው ፕሬዝደንት ከደቂቃዎች በፊት በሰጡት መግለጫ አስታውቀዋል። የኢንዶኔዥያው ፕሬዝደንት ፕራቦዎ ከብሉምበርግ የዜና ወኪል ጋር ከደቂቃዎች በፊት ባደረጉት ቃለ ምልልስ እንደተናገሩት የኢራን ባለስልጣናት ከአሜሪካ ጋር አዲስ ድርድር ለማድረግ ምንም አይነት ፍላጎት እንደሌላቸውና ገፍተን እንኳን ብንሄድ ከፍተኛ ጥርጣሬ
እንዳላቸው ነግረውኛል ብለዋል። ኢራናውያን ቀደም ባሉት ጊዜያት ከአሜሪካ ጋር በገቡት ስምምነት 2 ጊዜ ተታለናል የሚል ስሜት እንዳላቸውና አሁን ባለችበት ሁኔታ ህልውናዋን ለማስጠበቅ ብቻ እንደምትሰራ ፕሬዝደንቱ አብራርተዋል። በተለይም ባለፈው የካቲት 1 ቀን አሜሪካና እስራኤል በኢራን ላይ ጥቃት የሰነዘሩት የባህረ ሰላጤው ሀገር የሆነችው ኦማን በሁለቱ ሀገራት መካከል ሰላም ለማምጣት ጥረት እያደረገች በነበረበት ወቅት መሆኑን የኢራንም እምነት በዚሁ እንደከሸፈም ተገልጿል። ፕሬዝደንት ፕራቦ አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት ምክንያታዊነት የጎደለው መሆኑን በመጥቀስ ጥቃቱ እጅግ እንዳሳዘናቸው ገልጠዋል። ሁለቱም ወገኖች ፈቃደኛ ከሆኑ ኢንዶኔዥያ በሰላማዊ ሁኔታ ለማደራደር እንቅስቃሴ ጀምራ ነበር፣ ነገር ግን ከኢራን የሰማችው ተስፋ አስቆራጭ ነገር ነው ብለዋል። ኢንዶኔዥያው ፕሬዝደንት አክለውም ሁሉም ወገኖች ሰላም ቢመርጡ ነው የሚሻለው ብለዋል። በሌላ በኩል የኢራን ጥቃት ኢላማ ከሆኑ መካከል ሳውዲ አረቢያ ሌላኛዋ ናት። የሳውዲ አረቢያ መከላከያ ሚኒስትር ምሽቱን ባወጣው መግለጫ በሀገሪቱ ምስራቃዊ ክፍል በተከታታይ የተሰነዘሩ የድሮን ጥቃቶችን በተሳካ ሁኔታ ማክሸፉን ይፋ አድርጓል። ሚኒስትሩ ባወጣው መግለጫ በአካባቢው ላይ ያነጣጠሩት እነዚህ ጥቃቶች በ3 የተለያዩ ዙሮች የተፈጸሙ መሆናቸውን ገልጿል። ሳውዲ መከላከያ ስርዓት በድምሩ 23 ድሮኖችን እስካሁን መትቼ ጥያለሁ ብሏል። አመሻሹን እንደ መከላከያ ሚኒስትሩ ዝርዝር መረጃ ከሆነ በመጨረሻው ዙር ማዕበል 12 ድሮኖች ተተኩሰው አውድሜያቸዋለሁ ብሏል። ከዚህ ቀደም ብሎ ዛሬ ከሰዓት አካባቢ በነበረው ዙር 6 እንዲሁም በመጀመሪያው ሙከራ 5 ድሮኖችም ወደ ታሰበላቸው ኢላማ ከመድረሳቸው በፊት አየር ላይ አክሽፌያቸዋለሁ ያለ ሲሆን ይህ ተከታታይ የድሮን ጥቃትን ማክሸፍ ዜና የተሰማው መከላከያ ሚኒስትሩ በተመሳሳይ ሁኔታ 37 ድሮኖችን ማክሸፉን ሪፖርት ካደረገ ከጥቂት ሰዓታት በኋላ ነው። አንድ ቀን ውስጥ ይህንን ያክል ከፍተኛ ቁጥር ያለው የተጠናከሩ የድሮን ጥቃቶች መሰንዘራቸው በቀጠናው እያንዣበበ ያለውን ሌላ ከባድ ወታደራዊ ጥቃት የሚያሳይ ነው ብለዋል። በሌላ በኩል መገናኛ ብዙሃን እንደሚነግሩን በጦርነት አውድ ላይ ከሚደረገው የሚሳኤልና የሰው አልባ በራሪ አውሮፕላኖች እንዲሁም የጦር ጀቶች ድብደባ በተቃራኒ ከጀርባ ደግሞ የሳይበር ጦርነቱም ተጧጡፏል። አሜሪካና እስራኤል በየደቂቃው ስለ ጦርነቱ ሁኔታ መረጃ እየሰጡ ሲሆን ኢራንም ምንም እንኳን እየቆየች ቢሆንም ዝርዝር መግለጫ ስለ ጦርነቱ እየሰጠች ነው። ሶስቱም ግን ከጦርነቱ ጀርባም በሳይበር እየተዋጉ እንደሆነ ይገለጻል። አሜሪካና እስራኤል በበይነ መረብ ወይም በሳይበር ምህዳሩ ላይ ምን እየተካሄደ እንዳለ ግን እስካሁን ለማሳየት ፍላጎት የላቸውም ይላል ቢቢሲ። ለሰዓታት በሚቆዩ ጋዜጣዊ መግለጫዎች፣ በባለስልጣናት ንግግሮች እንዲሁም በበርካታ የማህበራዊ ሚዲያ ልጥፎች ላይ ሳይቀር የሳይበር ዘመቻን የተመለከተ ገለጻ የለም ያለው ቢቢሲ ኢራናውያን የሳይበር መንታፊዎች ወይም ሃከሮች ግን ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በአሜሪካ ኩባንያዎች ላይ ከባድ የሳይበር ጥቃት መፈጸማቸው ተገልጿል። ጥቃት ተፈጽሞበታል የተባለው ስትራይከር የተባለው የሕክምና ቴክኖሎጂ ነው። የአሜሪካ ማዕከላዊ እዝ ዋና አዛዥ አድሚራል ብራድ ኩፐር በሰጡት መግለጫ እንደጠቆሙት ከሆነ በዚህ ጦርነት ውስጥ የሳይበር ጥቃት ከፍተኛ ሚና እየተጫወተ ነው ብለዋል። ከባህር ወለል እስከ ጠፈርና የሳይበር ምህዳር ኢራን ላይ የምንፈጽመውን ጥቃት እንቀጥላለን ብለዋል። ዛሬ በጦርነት ቅድመ ዝግጅት ውስጥ በተለይም ደግሞ የሳይበርና የሳይበር ስለላ ወይም ደግሞ የመረጃ ምንተፋ ትልቅ ሚና ይጫወታል ያለው ቢቢሲ የፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጀነራል ዳንኬን የጦርነቱን አካሄድ በተመለከተ ለወራት አንዳንድ ጉዳዮች ላይም ለአመታት ደግሞ እቅድም ሲዘጋጅለት እንደነበር ገልጸዋል። ጥቃት የሚፈጸምባቸው የኢላማዎች ስብስብን መለየት የእቅዱ አካል እንደነበረም ጋዜጣዊ መግለጫው ላይ አብራርተዋል። የጥቃት እቅድ ከመዘጋጀቱ አስቀድሞ የአሜሪካና የእስራኤል የሳይበር መንታፊዎች ወሳኝ ወደሆኑ የኢራን የኮምፒውተር ኔትወርኮች ውስጥ ሰብረው ገብተው ሊሆን እንደሚችልም ገልጸዋል። ከአየር መከላከያና ወታደራዊ ኮሚኒኬሽን ጀርባ ያሉ የኮምፒውተር ኔትወርኮች የሳይበር መንታፊዎች ዋነኛ ኢላማ መሆናቸው አልቀረም። የብሪታንያው ፋይናንሻል ታይምስ ጋዜጣ ስማቸው ያልተጠቀሰ ምንጮችን ዋቢ አድርጎ ያወጣው ዘገባ እንደሚያሳየው እስራኤል ግዙፍ የክትትል መረብ ለመገንባት እንዲያስችላት በኢራን ጎዳናዎች የሚገኙ የደህንነትና የትራፊክ ካሜራዎችን ጠልፋ ነበረ። በእነዚህ ካሜራዎች አማካኝነት ኋላ ላይ ጥቃት የተፈጸመባቸው አያቶላ አሊ ካሜኒና ወታደራዊ አዛዦች የዘወትር የውሎ ልምድ ምን እንደሚመስል እየተጠና እንደነበርም ገልጸዋል። ጦርነቱ በአጠቃላይ በሳይበር ጠለፋ ላይ ያተኮረ ሲሆን ጦርነቱ እንደተጀመረ እስራኤል ባዴሳባ የተባለውንና ከ5 ሚሊዮን በላይ የሚሆኑ ኢራናውያን ዳውንሎድ ያደረጉ
ያደረጉትን ታዋቂ የኢራን የጸሎት ሰዓት መሙያ አፕሊኬሽን ጠልፋ ክትትል ታደርግ እንደነበር ተዘግቧል። ኢራን ላይ ፈንጂ መዝነብ እንደጀመረ የአፕሊኬሽኑ ተጠቃሚዎች የእስራኤልና አሜሪካ እርዳታ መጥቶላቸዋል ውጡና አምጹ የሚል መልእክት በአፕሊኬሽኑ በኩል እንደደረሳቸው ተመልክቷል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ግድያ የሚፈጸምባቸው ሲስተሞችን የማደን ዘመቻ መቀጠሉን በተመለከተ በዚህ ሳምንት ባደረጉት ንግግር የጦርነቱ በደረሰበት በዚህ ደረጃ ሳይበር ቁልፍ ሚና አለው ሲሉ ስለ ሁኔታው በዝርዝር ባይናገሩም ገልጸውታል። የሰው ሰራሽ አስተውሎት ኤአይ መገልገያዎችም በከፍተኛ ሁኔታ ጥቅም ላይ እየዋሉ እንደሆነም ተመልክቷል። አሜሪካና እስራኤል ኢራን ላይ ከፍተኛ የሳይበር ጥቃቶችን የማድረስ የረዥም ጊዜ ታሪክ እንዳላቸው የተዘገበ ሲሆን ይህንን ተግባራቸውን የሚይዙትም በሚስጥር እንደሆነ ይገለጻል። እየተካሄደ ባለው ጦርነት ውስጥም እንቆቅልሽ ከሆኑ ጉዳዮች አንዱ ኢራን በሳይበር መስክ ላይ ያንን ያክል የምትታይ ያለመሆኗ ጉዳይ ነው ያለ ሲሆን እስካሁን ግን ከኢራን ጋር በተያያዘ የሚጠቀሰው የሳይበር ጥቃት በአሜሪካው የቴክኖሎጂ ኩባንያ ስትራይከር ላይ ያደረሰችው ከባድ የመረጃ ምንተፋ ነው ተብሏል። ባሳለፍነው ሳምንት በዚህ በአሜሪካው ግዙፍ ኩባንያ ላይ የተደረገው የመረጃ ምንተፋ በኋላ ሰራተኞች ወደ ኩባንያው ሲስተም ለመግባት ወይም ሎጊን ለማለት በከፍተኛ ሁኔታ ችግር ገጥሟቸዋል። በኢራን በሚደገፍ የጠላፊዎች ቡድን በተፈጸመው የዋይፐር ጥቃት የኩባንያው መረጃዎች ሙሉ በሙሉ እንደተደመሰሱ የሚገልጽ መልእክት ለሰራተኞች ተልኮላቸዋል ተብሏል። የኢራን መንግስት ቴሌቪዥንም ይህንኑ ዘግቦታል። ኩባንያው በማግስቱ ባወጣው መረጃ መስተጓጎሉ እንዲቋጭ ለማድረግ እየሰራ እንደሚገኝና ከፍተኛ ኪሳራ እንደደረሰበትም ገልጿል። ኢራን በመረጃ ምንተፋ የማይናቅ አቅም አላት የሚለው ቢቢሲ በተለይም ደግሞ የኢራን የሳይበር አቅም ዝነኝነት ያገኘው እዚህ ቀደም ኢራን በፈጸመቻቸው ጥቃቶች መጠነ ሰፊነት ነው። ከነዚህ ጥቃቶች አንዱ በአውሮፓውያኑ 2012 ንብረትነቱ የተቀናቃኟ የሳዑዲ አረቢያ በሆነ ግዙፍ አራምኮ የተባለ የነዳጅ ኩባንያ ላይ የተፈጸመ መረጃ ምንተፋ ነው። በዋይፐር ማልዌር አማካኝነት በተፈጸመው ጥቃት የተነሳ 30,000 ኮምፒውተሮች ሙሉ በሙሉ ከጥቅም ውጭ ሆነው ነበረ። ሃንዳላ የተባለው ከኢራን ጋር ግንኙነት እንዳለው የሚነገረው የጠላፊዎቹን ቡድን የአሜሪካውን የሜዲካል ቴክኖሎጂ ኩባንያ ስትራይከር ላይ የፈጸመውን ይህንን የዋይፐር ማልዌር ጥቃት እንደሆነም ተዘግቧል። ኢራን የዋይፐር ጥቃቶችን በተጨማሪም ወሳኝ ብሔራዊ መሰረተ ልማቶች ላይ አካላዊ ጉዳት ለማድረስ ትሞክራለች የሚል ክስም በተደጋጋሚ ቀርቦባታል። የቢቢሲ ቃላቸውን የሰጡት የሮያል ዩናይትድ ሰርቪስ ኢንስቲትዩት ባልደረባዋ ዶክተር ሉዊስ ማሪ ሁሬል ኢራን በቀጥታም ሆነ በጠላፊ ቡድኖች አማካኝነት የአጸፋ እርምጃ የመውሰድ አቅሟን አቃሎ መመልከት ፈጽሞ አይገባም ሲሉ ነው ያሳሰቡት። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።